አንቺ አሮጊት የተባሽም አታመልጭም፣ ከኔ እጅ አትወጭም። ይህማ የአንቺም እጅ አለበት ከደሊና ላይ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ደሊና እንደተለመደው ደሊና ክፍል 32 ማለት ነው ዛሬ ብቅ ብያለሁ ማለት ነው። እንደዚሁም ተወዳጁ የኢትዮጵያ ኒንጃ አላቅም የኢትዮጵያ አንደኛ ተወዳጅ ድራማ ተከታታይ ድራማ ነው ብዬ በራሴ መዘብረዋለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ ክፍል 32 በእውነት በጣም ጭንቅንቅ ያለ አንቺ የተረገምሽ ቤዛ ቤዛ ወይዘሮ አዜብን እንግዲህ በእውነት በጣም በጣም እንትን ብላታለች፣ ተያይዛታለች ማለት ነው። ምክንያቱም አዜብ በጣም ነው የምትከታተላቸው ሴራቸውን ስላወቀች ማለት ነው። አንቺ ከዛን ስልኳን ሰበረችባት። አንቺ የተረገምሽ ከአሁን በኋላ መረጃ ምንም አይነት መረጃ የለሽም፣ ሰባብሬዋለሁ፣ አንሺና ጠጋግኘው ትላታለች ማለት ነው። ከዛ በጣም ትበሳጫለች። አዜብ በጣም ነው የምትበሳጨው። ምክንያቱም ደሊናን በጣም አድርጋ ነው የምትወዳት። ምክንያቱም ልጇ ከአብራቷ ከክፋ የወጣው ልጇ ደሊናን እንደሚያፈቅራት ስለምታውቅ ማለት ነው። እንደዚሁም ደግሞ ንጹሕ ስለሆነች ቤዛ በጣም ክፉ ሴት እንደሆነች ስለተረዳች ማለት ነው። ከዛን እንደዛ ትላለች። በጣም በጣም ካሌብ በጣም ይናደዳን፣ ይበሳጫል። በጣም በቃ አለ አይደለ። እና ውድ ቤተሰቦቼ እንግዲህ ብዙም ለመተረክ ወይም ደግሞ ድራማውን ተከታትየው እኔ ለመተረክ በጣም ከበድ ይለኛል ማለት ነው። ከዛም በኋላ ያው ሶስቱ ናቸው። እማዬ ዘይሪኝ እንኳን ደስ አለሽ በይኝ፣ በእውነት በጣም ደስ ብሎኛል። ምን ተገኘ ትላታለች ወይዘሮ አልማዝ ማለት ነው። የደሊናን ስልክ ይዛ ነበር ሰባብሬ፣ ይሄው አንሺና ጠጋግኘው ብያት ጥያት መጣው ትላታለች። ኧረ እባክሽ ግን ምንም የሚታወቅ ነገር የለም ትላታለች። ምንም አይታወቅም እማዬ፣ ሀሳብ እንዳይገባሽ፣ ከአሁን በኋላ ያለቀ ጉዳይ ነው፣ ምንም የሚያሰጋ ነገር የለም ትላታለች። ከዛም በኋላ ሁለቱ እንግዲህ እጅ ለእጅ ይዘያየራሉ ማለት ነው። ከዛም በኋላ ካሌብ አራቱም ሁሉ እንደተቀመጡ ካሌብ ስልክ ይደወልለታል። አለው ይላል። ያው ከፖሊስ ነው የተደወለለትኝ። ካሌብ ደግሞ ያው ያናገራቸዋን ያው ምንም አይነት መረጃ አላገኘንም ይሉታን። ከዛ እሱ ደግሞ በጣም ይበሳጫል። እንዴት ማትረቡ እናንተ፣ እንዴት አንድ ሴት ትፈልጋችሁ መረጃውን አትደርሱበትም? አንችልም እንዴት ትላላችሁ? በቃ ምናምን ብሎ ያው ይናገራል ማለት ነው። ከዛም በኋላ ከልብዬ ልጄ ምናምን ከዛም በኋላ ማንንም አልፈልግም ብሎ ያው ፍለጋ ይወጣን። እኔ ራሴ ማንንም አካል አልፈልግም፣ እኔ ራሴ ነኝ ደሊናንም ማገኛት የምፈልጋት፣ የማንም እርዳታ አያስፈልገኝም ይላል። ከዛን ይወጣን ማለት ነው። እንግዲህ ወጥቶ የድሮ ትውስታቸውን መናፈሻ ውስጥ እየሄዱ የድሮ ትውስታቸውን ነው እንግዲህ እያስታወሰ የነበረው ማለት ነው። ንጹህ ፍቅር አንዳንድ ጊዜ የትም ቦታ ማለት ነው፣ የትም ቦታ ብትሄዱ ንጹህ ፍቅር በመጥፎ ሁኔታ ብትሆኑ በጥሩ ሁኔታ ብትሆኑ ታስታውሱታላችሁ። እና እንግዲህ ትውስታቸውን ነው መናፈሻ ላይ እየሄዱ የሚያስታውሱትን የሚያደርጉትን ነገር ነበር እያደረገ ያለው ነው። ከዛ መጨረሻ ላይ ያው ወደ መናፈሻው ሰው አገኘ። ከዛን ጠየቀ፣ ፎቶ አሳየ። በደንብ ያትኝ አለ። ልጅየው ደግሞ ያው አዎ ይችን ልጅ የት ነው ያየኋትኝ? አይቻታለሁኝ ከሆነች ረዘም ካለች ቀይት ልጅ ጋር መኪና ውስጥ ሲገቡ አይቻቸዋለሁኝ አለው ማለት ነው። አስተውለህ አይታታን ሲለው አዎ አስተውት፣ እንደውም ልጅቷ ማን ትባላለች? ከዚህ አካባቢ ብዙ ጊዜ አትጠፋም፣ አይቻታለሁ ይለዋል። ከዛን ራሱ ቤዛ ናት አይደለ ይለዋል። አዎ እርግጠኛ ነኝ አዎ አይቻታለሁኝ ይለዋል። ከዛም በኋላ ካሌብ ወደ ቤት ነው የተመለሰው። ወደ ቤት ከተመለሰ በኋላ እንግዲህ ትንሽ ነው የተላለፉትኝ። ምክንያቱም ቤዛ ደግሞ ደሊና ጋር ሂዳ አንቺ ማትረቢ ካሁን በኋላ አዜብም ስልክሽን አግኝታው ስልክሽን ሰባብሬ ጥየዋለሁኝ። እንግዲህ ካሁን በኋላ የአንቺ ምንም አይነት መረጃ የለም፣ ማንም የአንቺ መረጃ የሚደርስበት የለም። ምክንያቱም ከዚሁ መካዘን ውስጥ በስብሰሽ ትቀመጫለሽ። ካሌብ የኔና የኔ ብቻ ነው ካሁን በኋላ ከዚሁ ምንም እንዳታስቢው ትላታለች። ከአሁን በኋላ ካሌብ እቅፍ ውስጥ ነው የምገኘው፣ በይ ደህና ሁኚ፣ ከዚሁ ትበሰብሻለሁ ትላታለች። እባክሽንስ ቤዛ እባክሽንስ ውሃ ጠጪኝ፣ ውሃ ጠምቶኛና ጠጪኝ ትላታለች። ያው ቤዛ እንደምታውቋትኝ ጨካኝ ከመሆኗ የተነሳ ያው በጣም ልቧን የሚሰብር ነገር ነው ተናግራት የምትወጣው ማለት ነው። እንግዲህ እሷ ወደ ቤት ስትሄድ ካሌብ ደግሞ ስለ ልጅየው ደግሞ መረጃ ሰጥቶት ወደ ቤት ሲሄድ ያው ለትንሽ ነው የተላለፉትኝ። ከዛን አነቃትኝ። በእውነት ግባቸው ገዛን ወይዘሮ አልማዝ ወይዘሮ አዜብ
ትላለች። እሱ ሲያንቃት በቃ እሷ ያላት እንትን ማለት ነው ያላት ስሜት በጣም ከባድ ነበር እና አይታችሁት ከሆነና ብቻ በጣም ከባድ ነበር። ከዛም በኋላ ያው ሴትዮዋ አልማዝ እንዲህ አንተ በገዛ እጅህ አንቀህ ልትገላት ነው እንዲህ ምናምን አለች። ያው እሱም ደግሞ እንደተበሳጨ ወጥቶ ወደ ክላሱ ሄደ። ወደ ክላሱ ሄደ በኋላ ደግሞ ያው አዜብ ናት የተከተለችው። አዜብም ካሁን በኋላ እኔ ከአንተ ጎን ነኝ፣ እኔ በሁሉም ነገር እረዳሃለሁ፣ ማንም የሚረዳ ሰው የለም ስትለው እኔ ማንንም አይረዳኝም፣ እኔም አልፈልግም ራሴ እወጣዋለሁ ሲላት አይ ራስህ አትወጣውም፣ እኔ ከጎን ነኝ፣ ሁልጊዜ ከጎን ነኝ፣ እኔ እረዳሃለሁ ስትለው ያው እንግዲህ የእናትነት እሱም ባያቅም እሷ ብታቅም የእናትነት ልብ ነውና ልጇ ሲሰቃይ ያው ወደ ደረቷ ጠጋ አደረገችው። ከዛም በኋላ እንደተለመደው ባለ መሰሪያዋ አልማዝ ከተፋለች። ምን እየተካሄደ ነው እዚህ ክላስ ትላለች። ከዛም በኋላ ሁለቱም ደነገጡ። ውጭ ትላታለች፣ ትወጣለች። ከዛን ምች ሴትዮ ካሌብዬ ልጄ እኔ በጣም በቃ ለምን እንደዚህ ትሆናለህ? ለምን አርፋ አትቀመጥም? ይችን ሴትዮ ለምን ከህይወት አታስወጣትም? በቃ ከሁን በኋላ ራስህን አረጋግተህ ኑር። ለምን እንደዚህ ሆንክ? ምናምን በቃ እኔ እኮ እንደዚህ ስትሆንብኝ ምናምን ስትሉ እንዴ እማዬ እንዴት እንደዚህ ትያለሽ? እንዴት አርፈ ተቀመጥ ትይኛለሽ? ያቺ ምስኪን ልጅ እየተሰቃየች እኮ ነው። ያቺ ምስኪን በቃ የራሷ ህይወት ይኖራታል። የራሷ ፈልጋን የወጣችው ተው ምናምን ትለዋለች። በፍጹም በፍጹም በደሊና ተስፋ አልቆርጥም ይላል ማለት ነው። ከዛም በኋላ ያው እንደምታውቁትኝ አሮጊቷ በግዴታም ተገዳም ቢሆንም ቤዛ ነው የምታግዘው ማለት ነው። እንዴት አንተ እዚህ ትቀመጣለህ? ልጅቷ እንደዛ ሆና እንደዛ እርጋሃቴ ምናምን ትለዋለች። ከዛም በኋላ ለሱም ግድም አይሰጠውም። ከዛን ያው ሴትይቱ ውጭልኝ፣ እኔ ብቻዬን መቀመጥ ፈልጋለሁ ውጭልኝ ብሎ እናቱን ሲያስወጣትኝ አልማዝን ሲያስወጣትኝ ያው እንግዲህ ቤዛ ናት። እሱ ሲወጣ ቤዛ አገኘችው። ከዛም በኋላ ካሌብዬ ትላንትና በተናገርከኝ ነገር በጣም ነው ልቤ የተሰበረው ምናምን ትለዋለች። ሁልጊዜ ካጠገብ ነኝ፣ የምረዳህ ነገር ካለ ጠይቀኝ ምናምን ትለዋለች። ብሏትኝ ይወጣል ማለት ነው። ከዛ አሮጊቷና እንግዲህ ወይዘሮ አልማዝና ወይዘሮ አዜብ ናቸው እንግዲህ እንደተለመደው ማለት ነው። አንቺ እዚህ ቤት ምንድን ነው እንደዚህ ምናምን ምናምን ስትላትኝ እኔ ካሁን ነቅዬ ነው ማስወጣሽ ምናምን ስትላትኝ ማንንም አልፈራም ሳት ኧረ እባክሽ ይሄማ ፈርተሽ ነው እንጂ መረጃሽ እንዳይወጣብሽ እውነቱ ምናምን ትላታለች ማለት ነው። ከዛም በኋላ ያው እነሱ እንደዛ እየተደራረቡ ያው ቤዛና አሮጊቷ ናቸው። አልማዝ እኔ የአልማዝ ስም ብዙ ጊዜ አይገባልኝም እና ወይዘሮ አልማዝ እና ቤዛ ናቸው ማለት ነው የሚያወሩትኝ። ያው እማዬ ካሁን በኋላ ካሌብ እንግዲህ መረጃውን መድረሱ ስለማይቀር ብዙ ሰዎች እያወቁኝ ስለሆነ እኔ ካሁን በኋላ የትም አልሄድም። አንቺ ሂጂና መካዘን ውስጥ ደሊናን ህያትኝ ትላታለች። እኔ ደሊናን አልሄድም፣ እኔ አይኗን ማየት አልችልም። እንዴት እኔ አይኗን ማየት እችላለሁኝ? እኔ አይኗን በፍጹም አላይም ትላታለች። እንደዛ ከሆነ አልሄድም ካልሽ በውሃ ጥም ትሞታለች፣ ይህን ከፈለግሽ እሺ ትላታለች ማለት ነው። ከዛን ያው አሮጊቷም ትሄዳለች። ያው እንግዲህ ታዛዥ ናት፣ ትሄዳለች። ከዛም በኋላ ወይዘሮ አዜብም እንደተለመደው ትከታተላታለች። አንቺ የተራገምሽ የትም አታመልጭኝም፣ ይሄ ነገርም ደግሞ የአንቺ እጅ እንዳለበት ያውቃለሁኝ። ከአሁን በኋላ የትም እያለች ትከታተላታለች ማለት ነው። በተከታተለቻት ደግሞ ያው እንግዲህ ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ባለሙሉ ተስፋ ነኝ። ያው እንግዲህ የተከታተለቻትኝ በቀጣይ እንግዲህ ክፍል 33ን እንጠብቃለን ማለት ነው። በእውነት በአሁኑ ሰዓት በኢትዮጵያ ብዙ ፊልሞች አይቻለሁ፣ ብዙ ተከታታይ ድራማ አሉ። እንደ ደሊና ተከታታይ ድራማ በእውነት የመሰጠኝ ነገር የለም ማለት ነው። በርቱልኝ እላለሁ። እንዲሁም ደግሞ የሰውን አክብሮት በጣም ነው የሰውን ፍላጎት የሚያከብሩት። ለምን ሁልጊዜ ነጋ ነጋ ነው የሚለቁት ማለት ነው። አሁንም በርቱልን። በክፍል 33 እንገናኛለን። መልካም ሀገራችን ኢትዮጵያ ሰላም ያርግልን። አመሰግናለሁ ውድ ቤተሰቦቼ። አንቺ አሮጊት የተባሽም አታመልጭም፣ ከኔ እጅ አትወጭም። ይህማ የአንቺም እጅ አለበት ከደሊና ላይ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ደሊና እንደተለመደው ደሊና ክፍል 32 ማለት ነው ዛሬ ብቅ ብያለሁ ማለት ነው። እንደዚሁም ተወዳጁ የኢትዮጵያ ኒንጃ አላቅም የኢትዮጵያ አንደኛ ተወዳጅ ድራማ ተከታታይ ድራማ ነው ብዬ በራሴ መዘብረዋለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ ክፍል 32 በእውነት በጣም ጭንቅንቅ ያለ አንቺ የተረገምሽ
ቤዛ ቤዛ ወይዘሮ አዜብን እንግዲህ በእውነት በጣም በጣም እንትን ብላታለች፣ ተያይዛታለች ማለት ነው። ምክንያቱም አዜብ በጣም ነው የምትከታተላቸው ሴራቸውን ስላወቀች ማለት ነው። አንቺ ከዛን ስልኳን ሰበረችባት። አንቺ የተረገምሽ ከአሁን በኋላ መረጃ ምንም አይነት መረጃ የለሽም፣ ሰባብሬዋለሁ፣ አንሺና ጠጋግኘው ትላታለች ማለት ነው። ከዛ በጣም ትበሳጫለች። አዜብ በጣም ነው የምትበሳጨው። ምክንያቱም ደሊናን በጣም አድርጋ ነው የምትወዳት። ምክንያቱም ልጇ ከአብራቷ ከክፋይ የወጣው ልጇ ደሊናን እንደሚያፈቅራት ስለምታውቅ ማለት ነው። እንደዚሁም ደግሞ ንጹሕ ስለሆነች ቤዛ በጣም ክፉ ሴት እንደሆነች ስለተረዳች ማለት ነው። ከዛን እንደዛ ትላለች። በጣም በጣም ካሌብ በጣም ይናደዳን፣ ይበሳጫል። በጣም በቃ አለ አይደለ። እና ውድ ቤተሰቦቼ እንግዲህ ብዙም ለመተረክ ወይም ደግሞ ድራማውን ተከታትየው እኔ ለመተረክ በጣም ከበድ ይለኛል ማለት ነው። ከዛም በኋላ ያው ሶስቱ ናቸው። እማዬ ዘይሪኝ እንኳን ደስ አለሽ በይኝ፣ በእውነት በጣም ደስ ብሎኛል። ምን ተገኘ ትላታለች ወይዘሮ አልማዝ ማለት ነው። የደሊናን ስልክ ይዛ ነበር ሰባብሬ፣ ይሄው አንሺና ጠጋግኘው ብያት ጥያት መጣው ትላታለች። ኧረ እባክሽ ግን ምንም የሚታወቅ ነገር የለም ታታሊ ምንም አይታወቅም እማዬ፣ ሀሳብ እንዳይገባሽ፣ ከአሁን በኋላ ያለቀ ጉዳይ ነው፣ ምንም የሚያሰጋ ነገር የለም ትላታለች። ከዛም በኋላ ሁለቱ እንግዲህ እጅ ለእጅ ይዘያየራሉ ማለት ነው። ከዛም በኋላ ካሌብ አራቱም ሁሉ እንደተቀመጡ ካሌብ ስልክ ይደወልለታል። አለው ይላል። ያው ከፖሊስ ነው የተደወለለትኝ። ካሌብ ደግሞ ያው ያናገራቸዋን ያው ምንም አይነት መረጃ አላገኘንም ይሉታን። ከዛ እሱ ደግሞ በጣም ይበሳጫል። እንዴት ማትረቡ እናንተ፣ እንዴት አንድ ሴት ትፈልጋችሁ መረጃውን አትደርሱበትም? አንችልም እንዴት ትላላችሁ? በቃ ምናምን ብሎ ያው ይናገራል ማለት ነው። ከዛም በኋላ ከልብዬ ልጄ ምናምን ከዛም በኋላ ማንንም አልፈልግም ብሎ ያው ፍለጋ ይወጣን። እኔ ራሴ ማንንም አካል አልፈልግም፣ እኔ ራሴ ነኝ ደሊናንም ማገኛት የምፈልጋት፣ የማንም እርዳታ አያስፈልገኝም ይላል። ከዛን ይወጣን ማለት ነው። እንግዲህ ወጥቶ የድሮ ትውስታቸውን መናፈሻ ውስጥ እየሄዱ የድሮ ትውስታቸውን ነው እንግዲህ እያስታወሰ የነበረው ማለት ነው። ንጹህ ፍቅር አንዳንድ ጊዜ የትም ቦታ ማለት ነው፣ የትም ቦታ ብትሄዱ ንጹህ ፍቅር በመጥፎ ሁኔታ ብትሆኑ በጥሩ ሁኔታ ብትሆኑ ታስታውሱታላችሁ። እና እንግዲህ ትውስታቸውን ነው መናፈሻ ላይ እየሄዱ የሚያስታውሱትን የሚያደርጉትን ነገር ነበር እያደረገ ያለው ነው። ከዛ መጨረሻ ላይ ያው ወደ መናፈሻው ሰው አገኘ። ከዛን ጠየቀ፣ ፎቶ አሳየ። በደንብ ያትኝ አለ። ልጅየው ደግሞ ያው አዎ ይችን ልጅ የት ነው ያየኋትኝ? አይቻታለሁኝ ከሆነች ረዘም ካለች ቀይት ልጅ ጋር መኪና ውስጥ ሲገቡ አይቻቸዋለሁኝ አለው ማለት ነው። አስተውለህ አይታታን ሲለው አዎ አስተውት፣ እንደውም ልጅቷ ማን ትባላለች? ከዚህ አካባቢ ብዙ ጊዜ አትጠፋም፣ አይቻታለሁ ይለዋል። ከዛን ራሱ ቤዛ ናት አይደለ ይለዋል። አዎ እርግጠኛ ነኝ አዎ አይቻታለሁኝ ይለዋል። ከዛም በኋላ ካሌብ ወደ ቤት ነው የተመለሰው። ወደ ቤት ከተመለሰ በኋላ እንግዲህ ትንሽ ነው የተላለፉትኝ። ምክንያቱም ቤዛ ደግሞ ደሊና ጋር ሂዳ አንቺ ማትረቢ ካሁን በኋላ አዜብም ስልክሽን አግኝታው ስልክሽን ሰባብሬ ጥየዋለሁኝ። እንግዲህ ካሁን በኋላ የአንቺ ምንም አይነት መረጃ የለም፣ ማንም የአንቺ መረጃ የሚደርስበት የለም። ምክንያቱም ከዚሁ መካዘን ውስጥ በስብሰሽ ትቀመጫለሽ። ካሌብ የኔና የኔ ብቻ ነው ካሁን በኋላ ከዚሁ ምንም እንዳታስቢው ትላታለች። ከአሁን በኋላ ካሌብ እቅፍ ውስጥ ነው የምገኘው፣ በይ ደህና ሁኚ፣ ከዚሁ ትበሰብሻለች ትላታለች። እባክሽንስ ቤዛ እባክሽንስ ውሃ ጠጪኝ፣ ውሃ ጠምቶኛና ጠጪኝ ትላታለች። ያው ቤዛ እንደምታውቋትኝ ጨካኝ ከመሆኗ የተነሳ ያው በጣም ልቧን የሚሰብር ነገር ነው ተናግራት የምትወጣው ማለት ነው። እንግዲህ እሷ ወደ ቤት ስትሄድ ካሌብ ደግሞ ስለ ልጅየው ደግሞ መረጃ ሰጥቶት ወደ ቤት ሲሄድ ያው ለትንሽ ነው የተላለፉትኝ። ከዛን አነቃትኝ። በእውነት ግባቸው ገዛን። ወይዘሮ አልማዝ ወይዘሮ አዜብ የኔና ትላለች። እሱ ሲያንቃቴ በቃ እሷ ያላት እንትን ማለት ነው ያላት ስሜት በጣም ከባድ ነበር እና አይታችሁት ከሆነና ብቻ በጣም ከባድ ነበር። ከዛም በኋላ ያው ሴትዮዋ አልማዝ እንዲህ አንተ በገዛ እጅህ አንቀህ ልትገላት ነው እንዲህ ምናምን አለች። ያው እሱም ደግሞ እንደተበሳጨ ወጥቶ ወደ ክላሱ ሄደ። ወደ ክላሱ ሄደ በኋላ ደግሞ ያው አዜብ ናት የተከተለችው። አዜብ
ካሌብም ካሁን በኋላ እኔ ከአንተ ጎን ነኝ፣ እኔ በሁሉም ነገር እረዳሃለሁ፣ ማንም የሚረዳ ሰው የለም ስትለው እኔ ማንንም አይረዳኝም፣ እኔም አልፈልግም ራሴ እወጣዋለሁ ሲላት አይ ራስህ አትወጣውም፣ እኔ ከጎን ነኝ፣ ሁልጊዜ ከጎን ነኝ፣ እኔ እረዳሃለሁ ስትለው ያው እንግዲህ የእናትነት እሱን ባያቅም እሷ ብታቅም የእናትነት ልብ ነውና ልጇ ሲሰቃይ ያው ወደ ደረቷ ጠጋ አደረገችው። ከዛም በኋላ እንደተለመደው ባለ መሰሪያዋ አልማዝ ከተፋለች። ምን እየተካሄደ ነው እዚህ ክላስ ትላለች። ከዛም በኋላ ሁለቱም ደነገጡ። ውጭ ትላታለች፣ ትወጣለች። ከዛን ምች ሴትዮ ካሌብዬ ልጄ እኔ በጣም በቃ ለምን እንደዚህ ትሆናለህ? ለምን አርፋ አትቀመጥም? ይችን ሴትዮ ለምን ከህይወት አታስወጣትም? በቃ ከሁን በኋላ ራስህን አረጋግተህ ኑር። ለምን እንደዚህ ሆንክ? ምናምን በቃ እኔ እኮ እንደዚህ ስትሆንብኝ ምናምን ስትሉ እንዴ እማዬ እንዴት እንደዚህ ትያለሽ? እንዴት አርፈ ተቀመጥ ትይኛለሽ? ያቺ ምስኪን ልጅ እየተሰቃየች እኮ ነው። ያቺ ምስኪን በቃ የራሷ ህይወት ይኖራታል። የራሷ በቃ የራሷ ፈልጋን የወጣችው ተው ምናምን ትለዋለች። በፍጹም በፍጹም